ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። በዛሬ ቪዲዮ ከባለፈው የቀጠለ እርግጥ አንድ ሳምንት ያህል የሆነው ነው የሂሳብ መሰረታዊ ክህሎትን ላስጨብጣችሁ መጥቻለሁ። እነሱም የመጀመሪያዎቹ የምናውቃቸው መደመር፣ ከዛ መቀነስ፣ ከዛ ማባዛትና ማካፈል። እነዚህን እያንዳንዳቸውን አብረን እናያለን ማለት ነው። እስከ መጨረሻ ድረስ በተከታተሉኝ ታተርፉበታላችሁ ማለት ነው። አብራችሁን ቆዩ። በመደመር ጊዜ በጣም ቀለል ያለ ነው። እናንተ ቀለል አድርጋችሁ ካያችሁት መደመር ማለት በጣም ቀላል ነው። ቁልቁል መደመር አለ፣ ወደዚህም መደመር አለ። ግን አሁን ማሳያችሁ ወደ ቁልቁል ወደ ታች መደመርን ይሆናል ማለት ነው። ስለዚህ እናንተ በደንብ ትኩረት ማድረግ አለባችሁ። እሺ፣ ከቀለል ካለ ቁጥር ነው የሚጀምርላችሁ። ለምሳሌ 1 ሲደመር 2 ልላችሁ እችላለሁ። 1 ሲደመር 2 የሆነ በሆነ በቁስ አካል ብታዩት 1 እስክሪብቶ ሲደመር ሌላ 2 ስንጨምርበት 3 መሆኑን እናውቃለን ማለት ነው። 3 ልክ እንደዚህ ሁሉ ሰፋ ያሉ ቁጥሮች ቢመጡ 30 ሲደመር 20 እንደዚህ አይነት ቁጥር ቢመጣልን ማለት ነው። ከዛ ልክ እንደዚህ አስተያየተን 0 እና 0 0 3 እና 2 5 ስለዚህ 50 ይመጣል ማለት ነው። ሲደመሩ 50 ይመጣሉ። ሌላ ደግሞ እንደዚህ ከፍ ያለ ቁጥር ቢሰጠን 100 ሲደመር ይሄ ስንት ቁጥር ነው? 326 እንደዚህ አይነት ቁጥር ደግሞ ደምሩ ብንባል 0 እና 6 6 ይሄም 0 እና 2 2 1 እና 3 4 መልሱ 426 እንደዚህ አይነት ይመጣልናል ማለት ነው። ተጨማሪ ከፍ ያለ ቁጥር ይህ ስንት ቁጥር ነው? 5 እና 2 0 500 1 እና 2 0 100 ስላልን ከዛ ሲደመር ልበላችሁ 315 እንደዚህ አይነት መደመር ብሰጣችሁ ልክ እንደሆኑ ወደዚህ የምጽፉት 0 እና 5 5 0 እና 1 1 5 እና 3 ስንት ይመጣል? 8 የዚህ መልስ 815 መልሱ ነው ማለት ነው። ስንደምር ዋናው ነገር ትክክል ምንጽፈውን የአስርዮሽ ቤት ማወቅ መቻል አለብን። ምንጽፋቸውን የአስርዮሽ ቤት እንደዚህ አለ። በመቶ ብቻ ላሳያችሁ። አሁን ይሄ የአንድ ቤት፣ የአስር ቤት፣ የመቶ ቤት መቶ ተብሎ የሚቆጠር የመቶ ቤት ማለት ነው። ሌላ ቁጥር ቢኖር ኑሮ የሺ ቤት ይባል ነበር። ስለዚህ በቤታችሁ ማስቀመጥ። ለምሳሌ 600 እና 300 እንደምሩልኝ ብላችሁ 600 እና 300 እና 600 ትጽፋላችሁ። ከዛ ሲደመር 300 ትክክል እንዴት ትጽፉታላችሁ? ይህ ስህተት የሚሆነው 600 እንደዚህ ጽፋችሁ 300ን ከዚህ ጋር ከጻፋችሁ ቁጥሩ ትክክል አይመጣላችሁ ማለት ነው። ስለዚህ የ10ን በ10 ቤት የመቶን በመቶ ቤት ማስቀመጥ በጣም ወሳኙ ነገር ነው ማለት ነው። እሺ፣ ሌላ አንድ ተጨማሪ ቁጥር ልስጣችሁ። 126 ሲደመር 156 ላድርግላችሁ አንድ ላይ በሚለው እንዲሰሩት ማለት ነው። ልክ ይኸው በእያንዳንዳቸው ተራን ያስቀመጡ 6 እና 6 ሲደመር ስንት ይሆናል? 12 ሁለትን ጽፌ አንድ አለኝ። ይህ ካላለቀ ሙሉ ቁጥሩ አይጻፍም ማለት ነው። 2 እና 5 ስንት ይሆናል? 7 ተዛሽ ጋራ አንድ አለኝ ብለናል። 8 1 እና 1 ስንት ይሆናል? 2 ስለዚህ የዚህ መልስ 282 መልሱ ነው ማለት ነው። እሺ፣ አንድ ቀለል ያለ ቁጥር ልስጣችሁ ደግሞ አሁንም 300 ሲደመር 30 አሁን 30ን ከዚህ ላይ አይደለም እንጽፈው። 30 ማለት የ10 ቤት ስለሆነ 30 የአንድ ቤት የ10 ቤት ስለሆነ 0ን በዚህ ተራ 3ን በዚህ ተራ ከዚህ ጋር ባዶ ነው ማለት ነው። መልሱን ሲሰሩ በዚህ 0 እና 0 0 0 እና 3 3 ከዛ ስንት ይቀረናል? 330 መልሱ ነው ማለት ነው። በቃ መደመርን በዚህ ታዩልኛላችሁ ማለት ነው። መቀነስ ደግሞ ከዚህ የተለየ ነገር ምንም ነገር የለውም። ልክ እንደዚህ ነው። መቀነስ
ልክ እንደዚህ ነው ማለት ነው። እሺ መቀነስን እንደዚህ እንይ። መቀነስን ከ6 ሲቀነስ 2 አሁን ይሄ ስንት ነው ስታስቡት? ከ6 እንቁላሎች ላይ ሁለቱ ሲሰበር ስንት ይቀራል? እኩል ነው 4 እንላለን። እሺ አንድ ዜሮ ሊጨምርበት ከ60 ሲቀነስ 20 ይህን በሁለት አይነት ተሰርታላችሁ። ሲቀነስ እንዲህ 60 ሲቀነስ 20 ይኸው ከ0 ሲቀነስ 0 0 ከ6ቱ 2 ሲቀነስ 4 40 ይሆናል ማለት ነው መልሱ። እሺ እንዲህ ላድርግ ደግሞ 100 ሲቀነስ 96 ልበል። አሁን ልክ እንደ ቅድሙ እንደተበደር ነው አሁንም እንበደራለን ማለት ነው። ይሄ አንድ አለው፣ እነዚህ 0 0 ናቸው። ይሄን አንድ ከ0 ስናስጠጋው አንድና 0 ስንት ይሆናል? 10 10 ከ10 ደግሞ ለዚህኛው ለባዶ ስንሰጠው አንድ ስንወስድለት ከ10 9 ይቀራል። ይሄንኛው 10 ይሆናል። ስለዚህ ከ10 ሲቀነስ 6 4 ከዚህ ስንት ቀርቶ ነበረ? 9 ከ9 ሲቀነስ 9 ምንም፣ ከዚህ 0 ምንም። ስለዚህ ከ100 ሲቀነስ 96 4 ነው መልሱ ማለት ነው። እሺ ሌላ አንድ ተጨማሪ ልስራ። 526 ሲቀነስ 315 አሁን ትልቅ ቁጥር ነው ማለት ነው። ግን ስንቀንሰው በጣም ቀላል ነው። ከ6 ሲቀነስ 5 ስንት ይሆናል? 1 ከ2 ሲቀነስ 1 ስንት ይሆናል? 1 ከ5ቱ ላይ 3 ስናነሳ 2 211 መልሱ ሆነ ማለት ነው። መቀነስ በጣም ቀላል፣ ቁጥር ማንበብ ለቻላችሁ ሁሉ። እሺ ሌላ 190 ብል ሲቀነስ 180 እንደዚህ አይነት ቁጥር ባመጣባችሁ ከ190 ላይ 180 10 መሆኑን ታውቃላችሁ። ግን በዚህ ህግ ስትሰሩት ከ0 0 0 ከ9 8 1 ከ1 1 ምንም። ስለዚህ 10 መልስ መጣልን ማለት ነው። እንደዚህ ነው። መደመርና መቀነስ በጣም ቀላሎች ናቸው ማለት ነው። እሺ ከዛ ወደ ማባዛት ሊሄድ ማባዛት ደግሞ ስንሄድ ህግ አንድ ማንኛውም ቁጥር በዜሮ ከተባዛ መልሱ 0 ነው። ሌላ ህግ 2 ማንኛውም ቁጥር በአንድ ከተባዛ ራሱ ቁጥሩ ነው የሚሰጠን። እነዚህን ህጎች ያዙ። ሌላው ሁሉ ቀላል ነው። እሺ ስለዚህ 6 ሲባዛ በ2 እኩል ነው። አሁን ይህንን ከመደመር ጋር እንዳታገናኙብኝ። መደመር 6 ሲደመር 2 ማለት ከ6 ላይ 2ን መጨመር ማለት ነው። ከ6 ላይ 2ን መጨመር ነው። ይህ ግን 6 ጊዜ 2 ማለት 6ን 2 ጊዜ ስንጽፈው ማለት ነው። 6 እና 6 እነዚህን 12 በቃ ልክ እንደዚህ ነው ህጉ 12። ስለዚህ የዚህ ጋር 0 ሊጨምርና 60 ሲባዛ በ2 አድርጌ ላሳያችሁ። ይህን ወደ ቁልቁል ነው የምትሰሩት። የዚህን ህግ 2 ሲባዛ በ0 0 2 ሲባዛ በ6 12 እንደዚህ አይነት ነው ሲባዛ ማለት ነው። እንደገና ሰርተን እንየው በሌላ ምሳሌ። እሺ ሲባዛ በ3 ላድርገው ወደ ቁልቁል ስናደርገው ከዛ እቺ ሁለቱንም ታባዛለች። እቺ ይሄን ታበዛና ትቀመጣለች፣ ይሄን ታበዛና ትቀመጣለች። 3 ሲባዛ በ2 6 3 ሲባዛ በ1 3 መልሱ ስንት ይሆናል? 36 ይሆናል ማለት ነው። ልክ እንደዚህ ነው የምናባዛው። እሺ ሌላኛው ደግሞ 100 ሲባዛ በ2 ላድርገው። 2 ሲባዛ በ0 ማንኛውም ቁጥር በ0 ሲባዛ 0 ነው ብያቸዋለሁ። 0 2 ሲባዛ በ0 0 2 ሲባዛ በ1 2 ስለዚህ 100 ሲባዛ በ2 200 ነው ማለት ነው። ይሄን በደንብ አሞክራችሁ አዙልኝ። ትልቅ ቁጥር ሲሆንስ በትልቅ ቁጥር ብናባዛ ያን በሌላ ቀን አሳያችኋለሁ። ለምሳሌ 326 በ50 አባዙ ሊብላችሁ ይህ ይጨርስና በዚህ ነው የሚቀጥል። ይህ ለአሁኑ ስለሚከብዳችሁ በትንሽ ቁጥር ነው ወስዶ ማለት ነው። እሺ ከዛ 112 ሲባዛ በ4 ይህንን እንስራ።
112 ሲባዛ በ4 እኩል ነው እንበልና 4 ጊዜ 2 ስንት ይሆናል? 8። 4 ጊዜ 1 4 4 ጊዜ 1 4 የዚህ መልስ 448 ሆነ ማለት ነው። ማባዛት እንዲህ ነው በቀላሉ ሊሰራ የሚችለው። እሺ አንድ ማባዛትን ስራና ወደ ማካፈል እንሂድ። እሺ 36 ሲባዛ በ2 ላድርግላችሁ። 2 ሲባዛ በ6 ስንት ነው የሚሆነው? 12። 2ን ጽፈን አንዳለን። 2 ሲባዛ በ3 ስንት ነው? 6 ከዛሽ ጋር 7። መልሱ እንደዚህ ሆነ ማለት ነው። መልሱ እንደዚህ ሆነ። እሺ አሁን ወደ ምን ሄድን ማለት ነው? ወደ ማካፈል። ማካፈልን እንይ። ማካፈል በብዙ አይነት ሲቀመጥ ልታዩት ትችላላችሁ። እንዴት ሆኖ አንደኛ 26ን በወስድ ሲካፈል ለሁለት በዚህ መልክ፣ ሁለተኛ 26 ለሁለት፣ ሌላኛው ሶስተኛው ደግሞ 26 ለሁለት። እንደዚህ ሆኖ ብታገኟቸው ሁሎችም ማካፈል ናቸው ማለት ነው። ሁሎችም ማካፈል ናቸው። እሺ እነዚህ ናቸው። 26 ሲካፈል ለሁለት ማለት 26 እንቁላል ከሁለት ወይም ደግሞ 26ን ከሁለት እኩል ስንከፍለው ማለት ነው። 26ን ከሁለት እኩል ስንከፍለው መልሱ 13 ይሆናል ማለት ነው። 13ን በሁለት አብዝታችሁ ስታዩት 26 ይመጣል ማለት ነው። እና ሁሎችም 13 ይሆናል። ይሄን አሁን ለማረጋገጥ 13 ሲባዛ በ2 ብታረጉት 2 ሲባዛ በ3 6 2 ሲባዛ በ1 2 26 መጣ ማለት ነው። ማካፈሉን ትክክል ለመሆናችሁን ለማወቅ ማባዛት አለባችሁ ለማረጋገጥ ማለት ነው። እሺ ሌላ ደግሞ እንደዚህ አይነት አለ። 100 ሲካፈል ለ2 ብላችሁ አንድን ከፍላችሁ ታካፍሉ አይችልም። 10 ጋር ትቆርጡትና 10 ሲካፈል ለ2 ስንት ይሆናል? 10 እንቁላል ለሁለት ሰዎች 5 ይሄኛው 0 ይቀራል። 0ን ትሰቅላላችሁ፣ 0ን ታወርዳላችሁ። መጀመሪያ 5ን ከሰጣችሁ ስታባዙት 10 ስለሚሆን ምንም ይሄ በዚህ ታረጋግጣላችሁ ማለት ነው። እሺ ሌላ 200 ሲካፈል ለ5 ላድርግላችሁ። 2 ጋር ስንቆርጠው 2 ለ5 አይችልም። 20 ጋር እንቆርጥና 20 ሲካፈል ለ5 ስንት ይሆናል? 20 ለ5 4 ጊዜ 4 ሲባዛ በ5 20 ከ2 ሲቀነስ 2 ምንም ከ0 0 ምንም እንደዚህ አይነት አለ። 0 ይወጣል፣ 0 ይወርዳል። ይህን ያዙልኝ። የመጨረሻ ማካፈል አንድ ልስራላችሁ። እሺ 120 ሲካፈል ለ6 እንደዚህ ላድርጋላችሁ። ውጤቱ እዚህ ጋር ነው የሚጻፈው። አንድ ጊዜ አይደርስም። 12 ሲካፈል ለ6 ስንት ነው የሚሆን? 12 እንቁላል ለ6 ሰዎች እኩል ስናካፍል 2 ይደርሳቸዋል ማለት ነው። 2 ሲባዛ በ6 ስንት ነው የሚሆን? 12 ከ2 ሲቀነስ 2 ከ1 ሲቀነስ 1 ምንም። ስለዚህ 0 ትቀረናለች ማለት ነው። 0ን እንሰቅላለን፣ እናወርዳለን። ምንም ሌላ ቢኖር ኑሮ ችግር የለም። ስለዚህ 120 ሲካፈል ለ6 20 ጊዜ ደረሰው ማለት ነው። ይህን ለማረጋገጥ 20ን በ6 ማብዛት መቻል አለባችሁ። 6 ጊዜ 0 0 በ0 የተባዛ ቁጥር 0 ስለሆነ 6 ጊዜ 2 12። ይህ ራሱን ቁጥሩን ሰጠን ማለት ነው። እንደዚህ ነው ማካፈል። የማብዛት ግልብጥ ስሌት ነው የሚባለው። ለዚህ ነው ማለት ነው። ምናልባት ከዚህ የከበደ ካለ ኮሜንት ላይ ያሳውቁኝና አንድ ቀን መደመርን ከዛ መቀነስን በሌላኛው ማካፈልንና ማባዛትን በ4 ቀን ሰራላችሁ ማለት ነው። በ4 ቀን 4 ቪዲዮ አድርጌ ሰራላችኋለሁ። በኮሜንት አሳውቁኝ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ